ለእናንተ እውነተኛ የሆነው መንገድን ላሳይ እፈልጋለሁ። በዚህ ዓለም ላይ የሰው ልጅን ሁሉ የቀጣና የቀሰፈ የሚያስፈራ የቆየው ሞት ነው። ብዙ ሰዎች በሞት ተሸንፈዋል። በእስራኤል እግዚአብሔር ከሰጡት መሳፍንቶችና ነገሥታቶች መካከል በእውቀትም ሆነ በጥበብም ሆነ ከፍ ያለው ንጉሥ ሰሎሞን ነው። ኢየሱስ በማቴዎስ ወንጌል ላይ ሲናገር ከሰሎሞን የሚበልጥ እሱ ያለ ነው ያለው። ይገርማል ወዳጄ። ሰሎሞን የእስራኤል ንጉሥ ሆኖ ነው የመጣ። ኢየሱስ ግን የዓለም ሁሉ ንጉሥ ሆነው ደግሞ ያ ሰሎሞን በሞት ተሸንፏል። ሞትን ሊያሸንፍ አልቻለም። ሞትን በድል ያሸነፈ አሸንፎ የተነሳ ወደ ሰማይ የሄደ ሊመጣ ያለው የሰው ልጅን ሁሉ ከኃጢአት የሚያድን ኢየሱስ ብቻ ነው። መዳን በዚህ እውነት ውስጥ ላይ አለ፣ በዚህ ስም ውስጥ ላይ አለ። ምን ነው አትሩጪ እህቴ፣ ዛሬ በረት ትችያለሽ። ዛሬ ይህ ስም ሰምተሽ ማድረግ ትችያለሽ። ነገ ግን ጆሮ እኔ ሰምቻለሁ እሷ ናት እምቢ አለች ይላል። ወዳጅ ዛሬ ሰምተህ ንቀህ እንደምንም አድርገህ ልትሄድ ትችላለች። ያኔ አይኑ ወደ አይቼዋለሁ የከለከለች እሷ ናት ይላል። እባክህን እያያትን ኢየሱስ ይወዳል። ደሙ የፈሰሰው ስለ እንስሳቶች አይደለም፣ ስለ ምድርም ስለ ሰማይም አይደለም። ደሙ የፈሰሰው ስለ አንተ ነው። ደሙ የፈሰሰው ስለ አንቺ ነው። ደሙ የፈሰሰው ስለ እናንተ ነው። ወጣቶች ልንሞት እንችላለን በሥጋ ሞት። ደግሞ መቼ እንደምንሞት አናውቅም። ዛሬ ምሽት ብትሞት ወደ እግዚአብሔር መንግሥት እንደምትገባ እርግጠኛ ነን። አይደለም ለምን ካልክ በኢየሱስ አላመንክማ። በኢየሱስ ያላመነ ሰው የእግዚአብሔር መንግሥት ለመግባት ድፍረት የለም፣ ድፍረት የለም። ወደ እግዚአብሔር መንግሥት ለመግባት ስላንተ በሞተው በኢየሱስ ማመን አለብን። ጆሮናት ያሽተን ኢየሱስ ወድሻል። ስላንቺ ነው ደግሞ የፈሰሰው። ዛሬ ጆሮን ይዘሻል። ያኔ ግን እሷ ናት ጆሮን ያዘች ብሎ ጆሮ ራሱ የምናገርበት ቃል አለ። ስለ እናንተ የፈሰሰው ደም ዋጋን አታሳጡ። የእግዚአብሔር መንግሥት ቀርባለች። ከዛሬ 1990 ዓመታት በፊት ዮሐንስ የእግዚአብሔር መንግሥት ቀርባለች ንስሐ ግቡ ያለ አልፏል። ብዙ ሐዋርያቶች እየሰበኩ አልፏል። ዛሬም ግን ኢየሱስ አላለፈም አለ። የእግዚአብሔር መንግሥት ደግሞ ቀርባለች። ከዚህ ከቅርብ ቀናት በኋላ የተነገረው የትንቢቱ ቃል ሁሉ ሲፈጸም ዛሬ እያመነጨለጨ ያለው ዓለምን በሚያልፍበት ጊዜ ዋል እዚህ ዓለም ላይ ባትኖርበትና ይህን ዓለም ዳግም ባታገኝበት ጊዜ የመጣ ነው፣ ደግሞ መጥቷል። ስለዚህ በኢየሱስ አምነህ ወደ እግዚአብሔር መንግሥት መግባት አለብህ። ወዳጄ ና ንስሐ ግባ። ኢየሱስ ይወዳል። ኢየሱስ ይወዳል። ኢየሱስ ይወዳል። አባትህ ወዳጆቼ ምን ትጠብቃላችሁ? የተነገረው የትንቢቱ ቃል ሁሉ የተፈጸመው ወዳጄ ኢየሱስ በማቴዎስ ወንጌል 4ኛው ምዕራፍ ላይ የለም ተፈጽሟል፣ አልቋል። እባክህን ወዳጄ፣ እባክህን አባቴ አትሂድ። ኢየሱስ ይወዳል። ንስሐ ግባ፣ የዘላለም ሕይወትን ታገኛለህ። በልጁ በኢየሱስ እመን፣ የዘላለም ዕረፍትን ታገኛለህ። በልጁ በኢየሱስ እመን፣ የዘላለም ደስታን ታገኛለህ። በልጁ በኢየሱስ እመን፣ የዘላለም ሰላምን ታገኛለህ። በልጁ በኢየሱስ ካመን ወደ እግዚአብሔር መንግሥት በቀጥተኛው መንገድ በኢየሱስ ከፍ ብለህ በድፍረት ትገባለህ። ካላመንክ ግን ምንም ድፍረት የለም። ይኸውልህ ኢየሱስ ባህልም አይደለም፣ ኢየሱስ ሃይማኖትም አይደለም። አሁን በዘመናችን ላይ ሃይማኖት እንደ ባህል እየታየ ያለው ጊዜ ነው። ታዲያ በሃይማኖት ውስጥ ሕይወት አለ ብለህ ታስባለህ? የለም፣ የለም። በሃይማኖት ውስጥ ሕይወት ኢየሱስ ነው። እውነት ኢየሱስ ነው። መንገድ ኢየሱስ ነው። ወደ አብ የሚያደርስ ብቸኛው መንገድ ኢየሱስ ነው።
ኢየሱስ ይወዳችኋል። ኢየሱስ ይወዳሃል። ስላንተ የፈሰሰው ደም ዛሬም ትኩስ ነው። ስላንተ የፈሰሰው ደም ዛሬም ትኩስ ነው። ወዳጄ ሆይ እግዚአብሔር አንተን በልጁ በኩል የጠራ ነው። እግዚአብሔር አንተን በማርያም በኩል የጠበቀ አይደለም፣ ተሳስተሃል። የጠበቀ ነው። በመሐመድ በኩል እኔን የጠበቀኝ ካልክ ተሳስተሃል። እግዚአብሔር አንተን በመላእክቶች በኩል እየጠበቀ ነው ካልክ ተሳስተሃል። እግዚአብሔር አንተን በኢየሱስ በኩል ነው የጠበቀ ያለው። እህቴ ይወድሻል ኢየሱስ። ስማ፣ በሌላ መንገድ መሄድም አትችልም። በዚህ ዓለም ላይ ያለፉት አገልጋዮችም ሆነ አሁን ያሉት መላእክቶችም የኢየሱስ መንገድን የሚያሳዩት የተነገረው በዚህ መንገድ ላይ ግቡ ያለ ያሉት ናቸው እንጂ በይና ግቡ የሚሉት የለም። በይና ግቡ የእግዚአብሔር መንግሥት የሚሉ መላእክቶች የሉም። በመላእክቶች በኩል የእግዚአብሔር መንግሥት መግባት አትችልም። ወዳጄ ኢየሱስ ዛሬ ይወዳል አንተን፣ ይወድሻል አንቺን። ስለዚህ በዚህ እውነት አምናችሁ የእግዚአብሔር መንግሥት እንድትገቡ እንድትወርሱ ዘንድ በልጁ በኢየሱስ ፍቅር አሳስባችኋለሁ። ዘመናችሁ የተባረከ ይሁን። ወዳችኋለሁ።